ሚስጥራዊው ንጉሥ ጠሃስ አፄ ኃይለ ሥላሴ። ሚስጥራዊው ንጉሥ በፖላንዳዊ ጸሐፊ ብዕርና በቤተ መንግሥት ባለሟሎች እንደተተረከው። ትርጉም ዮሐንስ ካሳ 1997። ክፍል 2 ዋይኤም። ንጉሡ አዲሱን ቀን የሚጀምሩት መረጃዎችን በማዳመጥ ነው። ሌሊቱን አደገኛ ሴራ ሊወለድ ይችላል ብለው ያስባሉ። ኃይለ ሥላሴ በሌሊቱ የሚፈጠረው ነገር ቀን ከሚፈጠረው የበለጠ አደገኛ እንደሆነ ያውቃሉ። በቀን በሁሉም ላይ ዓይናቸውን መጣል ይችላሉ። በምሽት ይሄ የማይቻል ጉዳይ ነው። በዛ ምክንያት ለጠዋት መረጃዎች ከፍተኛ ትኩረት ይሰጣሉ። እዚህ ላይ አንድ ነገር ግልጽ ማድረግ እፈልጋለሁ። ጃንሆይ አንባቢ አይደሉም። ለእሳቸው የጽሑፍ ሆነ የህትመት ዓለም አልተፈጠረም። ሁሉም ነገር በንግግር ብቻ ነበር የሚካሄደው። ግርማዊነታቸው አልተማሩም። ብቸኛ መምህራቸው ፈረንሳዊ ኢየሱሳዊ በኋላ የሐረ ጳጳስ የሆነውና የፈረንሳዊው ገጣሚ አርትር ሬምቦ ወዳጅ የሆነው መሲህ ጄሮም ብቻ ነው። ሆኖም ይህ መምህር የማንበብን ልምድ ሊያሳድርባቸው አልቻለም። ምክንያቱም ንጉሡ ገና ከልጅነታቸው ጀምሮ በከፍተኛ የኃላፊነት ሥራ የተጠመዱ ስለነበሩ ለማንበብ ጊዜ አልነበራቸውም። ሆኖም ከጊዜ እጥረት ሌላ ላቅ ያለ ምክንያት አለ። በቃል የተነገሩ ነገሮችን የማገናኘት ባህልም ጥቅም ስላለው ነው። አስፈላጊ ሲሆን ንጉሡ አንድ የተከበረ ባለስልጣን አሁን ከሚናገር የተለየ ነገር እንደነገራቸው ይናገራሉ። አሁን ላይ ያለው ሰው ይህን ሲሰማ ራሱን ለመከላከል ምንም ጥረት አያደርግም። ምክንያቱም ምንም የጽሑፍ ማስረጃ የለውማ። ሁሉም ነገር በቃል ነው። ስለዚህ ንጉሡ ከተከታዮቻቸው የሚሰሙት የሚነገራቸውን ሳይሆን እሳቸው እንዲነገራቸው የሚፈልጉትን ብቻ ነው። ግርማዊነታቸው የራሳቸው ሐሳብ አላቸው። በአካባቢያቸው የሚመጣውን ነገር ሁሉ በዛ መሰረት ይቃኙታል። ከጽሕፈት ጋር በተያያዘም እንደዛው ነው። ማንበብ ብቻ ሳይሆን መጻፍም አይፈልጉም። በእንዲህ አይነት ሁኔታ ነው ለግማሽ ክፍለ ዘመን የገዙት። በንጉሡ ችሎት ወይም የቢሮ ሰዓት የጽሕፈት ሚኒስትሩ ሁልጊዜ ካጠገባቸው ቆመው የንጉሡን ትእዛዛትና መመሪያዎች ይመዘግባሉ። አንድ ነገር ልጨምር። በነዚያ ሰዓት ጃንሆይ በጣም ዝግ ባለ ድምፅ ከንፈሮቻቸውን እንኳን መንቀሳቀሳቸው ሳይታወቅ ነው የሚናገሩት። ከዙፋኑ ግማሽ እርምጃ ርቀው የቆሙት የጽሕፈት ሚኒስትር ንግግራቸውን ለመስማት ማጎንበስ ይኖርባቸዋል። የሚሉትን ለመስማትና ለመጻፍ ከዚህ ሌላ አንዳንዴ የእሳቸውን አስተያየት የሚጠይቁ ጉዳዮች ላይ ንጉሡ ድምፃቸው ካለመሰማቱ ባሻገር ግልጽ አይሆንም፣ አሻሚ ይሆናል። በዚያ ጊዜ የንጉሡ ብልሃትና ቅልጥፍና የሚደነቅ ነው። አንድ መኳንንት የንጉሡን ውሳኔ በጠየቀ ጊዜ በቀጥታ አይመልሱለትም። ከዚያ ይልቅ ለጽሕፈት ሚኒስትሩ ብቻ በሚሰማ ድምፅ ይናገራሉ። ከድምፃቸው መድከም የተነሳ ሚኒስትሩ ጆሮአቸውን ልክ የማይክሮፎን ያህል ወደ ንጉሡ አፍ ማቅረብ ነበረባቸው። ሚኒስትሩ የንጉሡን ግልጽ ያልሆነ ጉርምሮምታ ማጉተምተም ይተረጉማሉ። ከዛ በኋላ ያለው መተርጎም ነው። ይህ ደግሞ የሚኒስትሩ ተግባር ነው። ውሳኔው በጽሑፉ የሚሰፍረው ጸሐፊ ትእዛዙን እንደተረዱት ነውና። የጽሕፈት ሚኒስትሩ የንጉሡ የቅርብ ታማኝ ናቸው። በዚህም ከፍ ያለ ስልጣንና ኃይል አላቸው። ከነዛ ሚስጥራዊ ከሆኑ የንጉሡን ቃላት በመነሳት የፈለጉትን ውሳኔ መወሰን ይችላሉ። በንጉሡ የተወሰደው እርምጃ ትክክለኝነትና ብልህነት ሁሉን ሰው ካስደነቀ የእግዚአብሔር ስዩም የሆኑት ንጉሥ ፈጽሞ ሊሳሳቱ እንደማይችሉ ተጨማሪ ማስረጃ ይሆናል። በሌላ በኩል ከአንድ አካባቢ በውሳኔው ያለመደሰት ያለመርከስ ስሜት እንደተፈጠረ ከንጉሡ ጆሮ ከደረሰ ጥፋቱን ወይ ስህተቱን በሙሉ ከሚኒስትሩ ድድብና የመጣ እንደሆነ እንዲታወቅ ሁሉ ነገሩ በሚኒስትሩ ይሳበባል። ስለዚህ የጽሕፈት ሚኒስትሩ በንጉሡ አደባባይ በጣም የሚጠላው ሰው ነው። ሕዝቡ የግርማዊነታቸውን ብልህነት፣ ጥበብና ደግነት በማድነቅ ሚኒስትሩን ለማንኛውም የተሳሳተና መሰሪ የሆነ ውሳኔ ሁሉ ተወቃሽ ያደርጋቸዋል። እንዲህ አይነት ገጠመኞች ብዙ ናቸው። የቤተ መንግስቱ አሽከሮች ለምን ኃይለ ሥላሴ ሚኒስትሩን እንደማያነሷቸው መጠየቅ ይጀምራሉ። ነገር ግን በቤተ መንግስቱ ጥያቄ ከላይ ወደ ታች እንጂ ከታች ወደ ላይ አይሄድም። አንድ ጥያቄ ከተለመደው ስርዓት ውጭና ካልተጠበቀ አቅጣጫ ከመጣ ያ የአብዮት የለውጥ እንቅስቃሴ ለመጀመር ጠቃሚ መረጃ ነው። ትንሽ ከርዕሴ ቀድሜ ሄድኩ መሰለኝ። ወደ ተነሳሁበት ልመለስ። ከሌሊቱ 10 ወይም 11 ሰዓት ላይ ከእንቅልፋቸው ይነሳሉ። ወደ ውጪ ጉዞ ካላቸው በ9 ሰዓት ይነሳሉ።
በተለይ ወደ መጨረሻ ላይ ነገሮች ሁሉ እየተበላሹ ሲሄዱ መጓዝ አብዝተው ነበር። በዛን ጊዜ የቤተ መንግስቱ ብቸኛ ስራ ለንጉሱ አዲስ ጉዞ ማዘጋጀት ነበር። ሲነቁ አጠገባቸው ያለውን ደውል ይደውላሉ። ንቁዎች አሽከሮች የደውሉን ድምፅ እንደሰሙ የቤተ መንግስቱ መብራቶች በሙሉ ይበራሉ። ይህ ለሀገሪቷ ግርማዊ ጃንሆይ አዲስ ቀን መጀመራቸውን መንገሪያ ምልክት ነው። ንጉሱ ከቤተ መንግስት ዝቅ ብለው የጠዋት የእግር ጉዟቸውን ወደሚጀምሩበት ወደ ፓርኩ ይገባሉ። ይህ ሰዓት የቤተ መንግስቱ የስለላ ኃላፊ የሆነው ሰለሞን ከድር ብቅ የሚልበት ነው። ጠጋ ብሎ መረጃዎቹን ይዘረዝራል። ንጉሱ መንገዱን ተከትለው በዝግታ ይጓዛሉ። ሰለሞን ከድር ከኋላ እየተከተለ ማታ ማን ከማን እንደተገናኘ፣ የት እንደተገናኙ፣ ምን እንዳወሩ፣ በማን ላይ ህብረት እንደፈጠሩ፣ ማንን ለመምጣል እንዳቀዱና ይህ ድርጊት ከሴራ ወይም ከአደም አይቆጠር እንደሆነ ያስረዳል። ከዚህ በተጨማሪ ሰለሞን ስለ ወታደራዊ የሚስጥር ጽሑፍ ንባብ ክፍል ስራም ይተነትናል። ይህ ክፍል በሰለሞን ስር የሚታዘዝ ሲሆን በክፍለ ጦሮቹ መሀል የሚደረጉትን የመልእክት ልውውጦች ይመረምራል፣ ይቆጣጠራል። በዛ በኩል ምንም አይነት መንግስትን የመገልበጥ ሀሳብ አለመኖሩን ማጣራትም አስፈላጊ ነገር ነው። ግርማዊነታቸው አንድም ጥያቄ አይጠይቁም፣ አስተያየትም አይሰጡም። እየተራመዱ ያዳምጣሉ። አልፎ አልፎ ብቻ ከአንበሶቹ ቤት አጠገብ ቆም የሚሉና አሽከሮቹ ከሚያቀርቡላቸው ስጋ ቅልጥም እያነሱ ለአንበሶቹ ይወረውራሉ። የአንበሶቹ መስገብገብ እያዩ ፈገግ ይላሉ። ከዛ ወደ ታሰሩት አቦ ሸማኔዎች ይጠጋሉ። ለእነሱም የተቆራረጠ ስጋ ይሰጧቸዋል። ጃንሆይ ወደ እነዚህ አራዊት ሲጠጉ ጥንቃቄ ያደርጋሉ። ከዛ መንገድ ይቀጥላሉ። ሰለሞን ከኋላ እየተከተለ መረጃዎቹን ያቀርባል። የተወሰነ ቦታ ሲደርሱ ጃንሆይ ፈገግ ይላሉ። ይህ ለሰለሞን እንዲሄድ ምልክት ነው። እጅ ነስቶ በመንገዱ ወደ ኋላው እያፈገፈገ ይሄዳል። ፈጽሞ ለንጉሱ ጀርባውን አይሰጥም። እዚህ ጋር ተረኛው የኢንዱስትሪና የንግድ ሚኒስትር መኮንን ሀብተወልድ ከዛፎቹ ጀርባ ብቅ ይላል። ከንጉሱ ጀርባ ቦታውን ይይዝና መረጃውን ያቀርባል። መኮንን ሀብተወልድ ለሚስጥራዊ ስራዎች ባለው ከፍተኛ ፍቅርና ከንጉሱም ጋር ቅርርብ ለመፍጠር ይረዳው ዘንድ የራሱ የስለላ መረብ ዘርግቷል። ከሰላዮቹ ባገኘው መረጃ መሰረት ባለፈው ምሽት ምን እንደተከናወነ ሪፖርት ያደርጋል። አሁንም ንጉሱ ምንም ሳይጠይቁና ሀሳብ ሳይሰጡ እየተራመዱ ያዳምጣሉ። እጆቻቸውን ወደ ኋላ አጣምረው ወደ ቅልማሚቶቹ ወፎች መንጋ ሲደርሱ አይን አፋሮቹ ወፎች መበታተን ይጀምራሉ። ንጉሱ ፈገግ ይላሉ። እነዚህን ለእሳቸው አልታዘዝ ያሉ ወፎችን ሲመለከቱ እርምጃቸውን ሳያቋርጡ ራሳቸውን ይወዘውዛሉ። ይህን ጊዜ መኮንን ሀብተወልድ ጸጥ ይላል። ከዛም ወደ ኋላ እያፈገፈገ በመንገዱ ቁልቁል ወርዶ ይጠፋል። ቀጥሎ ከየት እንደመጣ ሳይታወቅ ከመሬት የወጣ ይመስል ድንገት ብቅ የሚለው ጎባጣውና ፍጹም ታማኝ የሆነው ባሻ ወልደ ሚካኤል ይከተላል። ይህ መኮንን ከሰለሞን ከድር የቤተ መንግስት የመረጃ አገልግሎት ጋር ከፍተኛ ፉክክር ያደርጋል። በተለይ እንደ መኮንን ሀብተወልድ ያለ የግል የመረጃ መረብ በመዘርጋቱ ጉዳይ ላይ እነዚህን ሰዎች ራሳቸውም በአደገኛ ስራ ነው የተጠመዱት። መረጃን በጊዜው ባለማቅረባቸው ወይም ተፎካካሪዎቻቸው የተሻለ መረጃ ካላቀረቡ ለምንድን ነው ሰለሞን ከፍተኛ መረጃ ሲሰጠኝ መኮንን ግን የተራረፉትን የሰጠኝ? ምንም ያልተናገረው ስለማያውቅ ነው ወይስ ሴራው ውስጥ ስላለ ነው ብለው ንጉሱ እንዲያስቡ ያደርጋቸዋል። ንጉሱ ውርደት ውስጥ እንዳይገቡ ከፍተኛ ስጋት አለባቸው። ንጉሱ በተደጋጋሚ የቅርቦቻቸውን ታማኞቻቸውን ከርተዋቸው ያውቃሉና። በሌላ በኩል በቅጡ ያልተጠኑ ተከታታይነት የሌላቸው የቃላት ጋጋታ የንጉሱን ጆሮ ስለሚያሰለቹ በጭንቀት አቀራረባቸውን በማየት ብቻ ምን ያህል ጭንቀትና ውጥረት እንዳለባቸው መናገር ይቻላል። ድካም የተጫናቸው አይኖቻቸውን እንቅልፍ ተኝተው ያደሩ አይመስሉም። በእረፍት ማጣትና በጭንቀት ተወጥረው ዙሪያቸውን በከበባቸው በተሰላቸ ጥላቻና ፍርሃት ሰለባዎቻቸውን ይከታተሏቸዋል። ምንም መብት የላቸውም። ባለመብቱ ንጉሱ ብቻ ናቸው። ንጉሱ ደግሞ በአንዲት ምልክት ሊያጠፏቸው ይችላሉ። ከላይ እንደጠቀስኩት ኃይለሥላሴ በጠዋት የእግር ጉዟቸው ወቅት በግዛታቸው ውስጥ ስለተካሄደው ሴራ መረጃ ሲያቀርቡላቸው ሀሳብም አይሰጡም፣ ጥያቄም አይጠይቁም። ግን ምን እንደሚያደርጉ ያውቁታል። ግርማዊነታቸው መረጃዎችን እንዳለ መቀበል ነው የሚፈልጉት። ምክንያቱም አንድ ጥያቄ ቢጠይቁ ወይም ሀሳባቸውን ቢሰጡ መረጃ አቅራቢው ወዲያውኑ መረጃውን ከንጉሱ ፍላጎት ጋር ለማጣጣም ይገደዳል።
በዚህም ምክንያት ጠቅላላ የመረጃ አቀራረብ ስርዓቱ በሙሉ ይኮላሻል። ይህ ከሆነ ደግሞ ንጉሱ በሀገሪቷ ምን እየተከናወነ እንደሆነ ማወቅ አይቻላቸውም። ባለፈው ሌሊት የእግር ጉዟቸውን እያጠናቀቁ ምን እንደተከናወነ በባሻ በኩል ያዳምጣሉ። ውሻዎቹንና ጥቁሩን ጉስላ ይመግባሉ። ከዛም ከዩጋንዳ ፕሬዚዳንት በስጦታ የተላከላቸውን ጉንደንበል ያደንቃሉ። ራሳቸውን ሲያወዛውዙ ባሻ ፊቱን ሳያዞር እንደጎበጠ ያፈገፍጋል። እሱ ያቀረበው መረጃ ከሌሎች መረጃ አቀባዮች የተሻለ ይሁን አይሁን ያሰላስላል። ንጉሱ የቀረውን ጉዟቸውን ኃይለሥላሴ ለብቻቸው ይጨርሳሉ። በፓርኩ ጭጋጉ የገፈፈ ብርሃኑ እየጠነከረ ይመጣል። አሁን ዘዴዎችንና እቅዶችን የመንደፊያ ጊዜ ነው። የባህሪ ችግሮችን መፍታት፣ በዳማው ላይ የሚቀጥለውን የስልጣን ሽግሽግ እርምጃ መውሰድ፣ መረጃ አቅራቢዎቹ ያቀረቡትን መረጃ በጥልቀት ማሰላሰል። ጃንሆይ አእምሯቸው ልክ እንደ ማሽን ነው። የሚረሱት ነገር የለም። የእያንዳንዷን ደቂቃ አጋጣሚ ወይም ሁነት ሁሉ ይመዘግባሉ። በቤተ መንግስቱ የግል ቢሮ ወይም በመረጃ የተሞላ ዶሴ የለም። ሁሉ ነገር በጭንቅላታቸው ነው የሚመዘግቡት። ስለ መኳንንቱ የሚያትቱ አስፈላጊ ፋይሎችን በሙሉ ያሉት አእምሯቸው ውስጥ ነው። አሁን ትንሽ ይሄዱና ቆም ይላሉ። ደግሞ ይራመዱና ቆም ሲሉ አያቸዋለሁ። አንዳንዴ አንገታቸውን ወደ ላይ ቀና አድርገው ልክ በጸሎት የተመሰጡ ይመስላሉ። አምላኬ ከነዛ በጉልበታቸው የተንፏቀቁ እኔ ላይ ለመሰካት ጩቤ ደብቀው ከያዙ ጠብቀኝ። ግን አምላክ እንዴት ነው የሚረዳው? ንጉሱን ዙሪያቸውን የከበቧቸው ሰዎች ሁሉ እንደዛ ናቸው። ተንበርክከው ቢላዋ ይዘዋል። ቤተ መንግስቱ ፈጽሞ አይመችም። በረዷማ ቀዝቃዛ ነፋስ ሁል ጊዜም ይነፍሳል እና ሁሉም አድፍጦ በፍርሃትና በጥንቃቄ ይጠባበቃል። የጎረቤቱ ቁጣ ገደል ሊጨምረው ይችላል።